ምን? አዎ ዳኒ ምር ለመልካም ልብሽ ስለ ስራ አለብኝ ራስቸው እኔም ስራ አለብኝ ተንቀሳቅሽ ይልጣ እሺ እልሽ ሄዱ እዛ ቤት ብዙ በደል በድያቸዋለሁ በጣም ብዙ ነገር አድርጌያለሁ ምናልባት ያንን ነገር ማስተካከልበት እድል ከዚህ በላይ ማገኛ ይመስለኛል እና ምን ታደርግ ነው እውነት ለመናገር እስካሁን ምን ማድረግ እንዳለብኝ አላውቅም ግን ቢያንስ ጉዳዩን ለተመስገን እንዳትነግረው ለማድረግ እየሞከርኩ ነው ቆይ ቢሰማ ትሁት አደጋ ውስጥ ወድቃለች እሱ ደግሞ ይሄንን ሰማ ማለት ትሁትን የሚጠቀምበት ትልቅ መሳሪያ እጅ ገባ ማለት ወይ ጉድ ትሁት ግን ስታሳዝን በጣም በፍርሃት ውስጥ ነው እየኖረች ያለችው ስትይም በዚህ ልክ መሰላቸት ጀመርክ ማለት ነው ቆይቲና ለምንድን ነው ተስፋ ማቆርጭ መቼም ቢሆን እኔ ተስፋ አልቆርጥም ካሌብ ቆይ እንዴት ግን በዚህ ልክ ልትጠላኝ ቻልክ ልብ እስኪ ጠፋት ወደኛል ነበር እንዴ በድሮ በሬ እኮ ያረሰልኝ ደሞ ካንቺ የተሻለ ልብ ያለው ሰው አግኝቻለሁ ትሁት ነች ከኔ የተሻለችው አዎ እኔ አባት ላድርግ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው ምን ማለት ነው አልሰማህም እንዴ ትሁት እኮ ልጅ አለ ያውም ደግሞ ከተመስገን ምን የትሁትን ህይወት ምስቅልቅሉን የሚያወጣው ሚስጥርን የያዘችው ቲና የተንኮል ሴራዋን ለማሳካት እርምጃዋን አንድ ብላ ጀምራለች። ዳኒ ለተመስገን ከመናገር እንደምንም ብሎ ቢያዘገያትም ነገር ግን ቲና ነገሮችን ቆም ብሎ እንኳን ለማያስበው በደመ ነፍሱ ለሚመራው ፈሪው ካሌብ ሆነ ብላ ትሁት ረጅም ጊዜ የደበቀችው ሚስጥር ማለትም ልጅ እንዳላት የልጇም አባት ተመስገን እንደሆነ ነግሯለች። ቲና በዚህ ብቻ አላበቃችም። ለካሌብ ብቻ ሳይሆን በትሁት ምክንያት እስርም ስቃይም ሆነ ሞት ቢመጣ ለማይፈራው ተመስገን ለማናገር ወስናለች። እሱ ይሄንን ካወቀ በፍጹም አርፎ አይቀመጥም። ትልቅ ችግር ነው የሚፈጥረው። ቤተሰቦቿንም ሆነ እናባዬም መቆሚያ መቀመጫ አሳጥቶ ማብቂያ የሌለው ችግር ውስጥ ነው የሚከታቸው። ያ ብቻ አይደለም ችግሩ። ሁሉም በእሷ ዙሪያ ያሉ ሰዎችም ማንኛውም ችግርም ሆነ ስቃይ ለመጋፈጥ ወደኋላ እንደማይሉ ተመስገን በደንብ አድርጎ ያውቃል። ቢሆንም ግን ልጁን በእጁ ከማስገባት አንድም የሚያስቆመው ኃይል ያለ አይመስልም። ያ ከሆነ ደግሞ በቀላሉ ትሁትን በእጁ ማስገባት ይችላል። ለዚህም መፍትሄ እንዲሆን ብሎ አስቦ ነው ዳኒ ነገሩን ከሰማ በኋላ ወደ አባዬ ጋር በፍጥነት የሄደው። እዛ እንደደረሰም ሰላምታ ከተለዋወጡ በኋላ አንድ የተፈጠረ ችግር እንዳለ ለአባዬ ይነግራቸዋል። ቲና ችግር መፍጠሯን እንዳላቆመችና አሁን ላይ ትሁት ከተመስገን የደበቀችው ልጅ እንዳለው ልትነግረው እንደሆነ ሲነግራቸው አባዬም ደንግጠው ምን በቃ እቺ ልጅ አሁንም ችግር መፍጠሯን አላቆም ማለች አይደል ይሉታል። በዛን ሰዓት ሁለቱም ያስተዋሉት ነገር ከኋላቸው ትሁት ቆማ እያዳመጠቻቸው እንደነበረ ነው። ትሁት የሰማችውን ነገር ማመን አቅቷት በድንጋጤ እንዲሁም በፍርሃት ስሜት ውስጥ ሆና እየተንቀጠቀጠች ባለችበት ዳኒም አባዬም ይመለከታታል። ልትወርቅ ስትልም ሁለቱም ተሯርጠው ይዘዋት ሶፋው ላይ አረፍ እንድትል ያደርጓታል። ካረጋጓትም በኋላ ቲና ለተመስገን እንዳትነግረው ምን ማድረግ እንዳለባቸው መወያየት ይጀምራሉ። አባዬም ነገሩ አስቸጋሪ እንዲሁም አስጨናቂ ቢሆንም ግን መፍትሄ እንደማያጡ ስለዚህ ጉዳይ ደግሞ አስበው እንዳይጨነቁ ትሁትንም ዳኒንም ያስጠነቅቋቸዋል። በዛኑ ሰዓት ኤደን መንገድ ላይ እየተራመደች ባለችበት ከኋላዋ ቲና ትመጣና ታስቆማታለች። ቀጥላም ወደ ዳኒ ጋር እየሄድሽ ከሆነ ዳኒ የለም እና ደግሞ ያላወቅሽው አንድ ነገር አለ ከነካሌብ ከወጣው በኋላ ከዳኒ ጋር መኖር ጀምሬያለሁ ስትላት ኤደንም ተናዳ ይሄንን ጸጉርሽን ይዤ መሬት ለመሬት ሳልጎትትሽ ከፊቴ ካጠገቤ ጥፊ ብላ ታስፈራራታለች። ነገር ግን ተንኮለኛዋ ቲና በእንደዚህ አይነት ትንሽ ማስፈራሪያ የምትደነግጥ አይነት ሰው አይደለችም። ኤደን ላይ ለመሳለቅ በሚመስል መልኩ እየሳቀችም ሰው ሁሉ ተቀይሯል ባክሽ፣ ለማንኛውም ካላመንሽኝ ቤት ሄደሽ ቁምሳጥኑን ማየት ትቻለሽ፣ የኔ ልብስ ነው የሞላው
ስትላት ኤደን በንዴት ጭሳ የምትሄድበት የነበረውን ቦታ ትታ በፍጥነት ዳኒ ወዳለበት ቦታ ትሄዳለች። የቤቱ ቁልፍ ስለሌላ መንገድ ላይ ተቀምጣ እንዲመጣ ትጠራዋለች። ዳኒም ጊዜ ሳያጠፋ በፍጥነት ነበር ወዳለችው ቦታ የመጣው። ግን ሰላም እንኳን ልትለው ፍቃደኛ ስላልነበረች ግራ ተጋብቶ ምን ሆነሽብኝ ነው ያኮረፍሽው? ደግሞ ዛሬ እኮ አንቺ ቤት ጥገኝነት ጠይቅሽ ነበር ተቀባይነት አገኝ ይሆን ብሎ ሲጠይቃት ኤደንም እንዳላወቀችውና ምን ነው ያንተ ቤትስ ብላ ትጠይቋለች። ዳኒም ባክሽ ቤት አስጠልቶኛል በጣም ቲና እኔ ጋር ነው ያለችው ብሎ ሲላ በንዴት ከላይ እስከታች እየተመለከተች ትገላምጧለች። እሱም አረቴ እንደዚህማ አትቆጪ የምትቆይበት ቤት እስክታገኝ ብቻ እኮ ነው ሲላት ኤዱም ተወው እስቲ ሲጀመር አንተማ የእሷ ነገር አልወጣልህም እኔ ዝም ብዬ ነው ምጃጃለው ስትለው ዳኒም ተይ እንጂ ኤዱ እኔ ከሷ ጋር አንቺ እንዳልሹ ቢኖረኝ ኖሮ አንቺ ጋር ጥገኝነት ጠይቅሽ ነበር ዝም ብለሽ ነው እኮ እየተጨነቅሽ ያለሽው እንደዚህማ አትሁኝ ይላትና አቅፎ ይስማታል። በዛኑ ሰዓትም አባዬ ትሁትን አስቀምጠው ልጅ እንዳላት እውነቱን ብትነግረው እንደሚሻል ነግሯት የነበረ ቢሆንም ነገር ግን ትሁት በሀሳቡ አልተስማማችም። ለአባዬም እንዳይነግሩት አስጠንቅቃ ትነግራቸዋለች። ካሌብ ይሄንን ነገር በጭራሽ ማወቅ የለበትም። እሱ በጣም ችኩል ነው፣ ነገሮችን ሊያበላሽ ይችላል። እኔ ደግሞ ተመስገን ይህንን ነገር በምንም አይነት መንገድ እንዲያውቅ አልፈልግም ትላቸዋለች። አባዬም ግድ የለም ተመስገን አያውቅም እንዳይነግረው እናስጠነቅቀዋለን። ለካሌብ ግን ነገሩን መደበቅሽ ያስከፋዋል ቢላትም ትሁት ግን ጊዜው ሲደርስ ሌላ ቀን እንነግረዋለን አሁን ላይ አይሆንም ትላቸዋለች። ከሰዓት በኋላም ካሌብ ቤት ውስጥ ተቀምጦ ባለበት ኤደን ትመጣለች። ሰላምታ ተለዋውጠውም ትቀመጣለች። ፈጠን ብላ አባዬ የለም እንዴ ፈልጌው ነበር ብላ ስትጠይቀው ሁኔታዋ ልክ እንዳልሆነ ያስተዋለው ካሌብ ምን ሆነሽ ነው ችግር አለ እንዴ ሲላት ኤደንም ያቺ የተረገመች ከዚህ ቤት ወጣ ወዴት እንደሄደች ታውቃለህ ብላ ስትጠይቀው ካሌብ ምን አውቃለሁ ብለሽ ነው ዋናው እኮ ከዚህ ቤቱ ልክ ብላ መውጣቷ ነው ይላታል። ኤደንም አሁን ያለችው ዳኒ ጋር ነው ምን ማሰብ እንዳለብኝ ግራ ገብቶኛል ትለዋለች። ካሌብ ቆይ እንዴት ለምንድን ነው እሱ ጋር ያረፈችው ቆይ እኔ እንዳናግረው ትፈልጊያለሽ ብሎ ሲጠይቃት ሄዱ ለትንሽ ጊዜ ነው የምትሄድበት ቦታ የላትም አለ። እኔ ግን ምቾት ነስቶኛል ግን እስካሁን ሊወዳት አይችልም አይደል ብላ ስትጠይቀው ካሌብም ያ ሊሆን እንደማይችል ነግሮ አጽናንቶ ወደ ቤቷ ይሸኛታል። ካሌብ እዛው ባለበትም አባዬ ወደ ቤት ይመጣል። ካሌብም ኤደን መታ እንደነበርና ፈልጋው እንደነበር ጥሩ ስሜት ላይ እንዳልነበረች እንዲሁም ስለ ዳኒ ነገረችውን ሁሉ ለአባቱ ይነግረዋል። አባዬም ልክ ናት የምታፈቅረው ሰው ስለሆነ የተሰማት ነገር ግን ዳኒ ለኛ ሲል ነው ይሄንን ነገር እያደረገ ያለው ዳኒ እኛን እንዳትጎዳ ነው ራሱ ቤት ያስገባት እንጂ አንተና ኤደን በጠረጠራችሁት መንገድ አይደለም የኔ ልጅ ብሎ ይነግረዋል። በዛን ሰዓት ትሁት አንዳንድ እቃዎችን ለመግዛት ከቤት ወጥታ ወደ ሱቅ እየሄደች ባለችበት ቲና መንገድ ላይ ታስቆማትና ሰሚኛለሽ አንቺ እኔን ከዛ ቤት አስወጥተሽ በሰላም አትኖሪም አንቺን እንደፈለግኩ ማድረግ እችላለሁ ከእጄ መዳፍ አትወጪም ከፈለግኩም ልገልሽ እችላለሁ ብላ አስፈራርታት ትሁትም ይኸውልሽ መቼም እንዳታስቢ ደግሞ መቼም በአንቺ መዳፍ ውስጥ ገብቼ አላውቅም ወደፊትም አልገባም ትላታለች። ቲናም ቀጥላ እንዴት ነው ባክሽ ጥጋብ የወጠረሽ ይኸውልሽ እዛ ቤት እንድመለስ አድርጊኝ ካልሆነ ግን ማደርግሽን አታውቂም ብላ ማስፈራራቷን ትቀጥላለች። ትሁትም ረጋ ብላ አሁን ላይ አንቺ እኔን የመግደል አቅሙ የለሽም ያለሽ አማራጭ ያለሽን እውነት መጠቀም ነው ግን ያ ምንም ለውጥ አያመጣም አንቺ ከዚህ በኋላ መቼም ቢሆን እዛ ቤት ውስጥ አትገቢም ብላ ጥላት ትሄዳለች። በዛን ሰዓት ዳኒና ኤደን አንድ ካፌ ውስጥ ተቀምጠው እያወሩ ነበር። በመሃልም የዳኒ ስልክ ይጠራል። ኤደንም ስልኩን ተመልክታ ስልኩን አንሳው እንጂ ማን ነው እየደወለ ያለው አንሳው እንጂ ብላ ስትለው ዳኒ አሁን መሄድ አለብኝ ኤድዬ ሁሉም ነገር ስመለስ አስረዳሻለሁ ይላታል። ኤዱም ተናዳ እና በቃ ጥላዬን ልትሄድ ነው ማለት ነው እሺ ጥሩ አሁን መሄድ ትችላለህ ነገር ግን ስትመለስ እኔን አታገኘኝም ብላ ታስፈራራዋለች። ዳኒም እንደምንም ብሎ ቶሎ እንደሚመለስ አሳምኗት አግባብቶ ሲመለስም ሁሉንም ነገር እንደሚነግራት ቃል ገብቶላት ወደ ቲና ጋር በፍጥነት ይሄዳል። እዛ ሲደርስ ቲና እሳት ለብሳ እሳት ጎርሳ ነበር የጠበቀችው በትሁት ንቀት አዘል መልስ እንደተቀመጠ ይኸውልህ ዳኒ አሁን ለተመስገን ሁሉንም ነገር የምንናገርበት ጊዜ ላይ ደርሻለሁ በጣም ነው የተናደድኩት ያቺ ነቀዝ እሷም ከነሱ እኩል ሆና እኔ ላይ አፏን ከፈተች ስትለው ዳኒም የተሻለ እቅድ እንዳለውና አሁን ልትነግረው እንደማይገባ አሳምኗት ወደ ኤደን ጋር ይመለሳል። እሷ አሁንም ድረስ አኩርፋው ነው ያለችው። እንደተቀመጥም ምን እያደረግክ እንደሆነ አንድ በአንድ ንገረኝ ቶሎ መስማት ፈልጋለሁ ይሄን ሁሉ ሰዓት የተቀመጥኩት እያደረክ ያለውን ነገር ለማወቅ ነው ስትለው
ዳኒም ትሁት ልጅ ከተመስገን እንዳላትና ያንን ተጠቅማ ቲና ልትበጠብጣቸው ስለሆነ እሱ ራሱ ጋር አቆይቶ እቅዷን ለማክሸፍ አስቦ እንደሆነ ሁሉንም ነገር አንድ ሳይደብቅ ይነግራታል። በቀጣይ ምን የሚፈጠር ይመስላችኋል? ካሌብ ከቲና የሰማው ወሬ ላይ ተናዶ ተመስገን ጋር ሄዶ ነገሮችን ያበላሻል ወይስ ዳኒ በኤደን ታግዞ ትሁትን ከቲና ተንኮሎ ያተርፋታል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው ሰላም ቆዩ።